Network. ሰላም አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የኡስሚ ቲዩብ ቁጥር 2 የዩቲዩብ ቻናል ቤተሰቦች አድማጭ ተመልካቾቻችን በመላው ዓለም የምትገኙ ሁሉ ከያላችሁበት ቦታ ሰላም መልካሙን ተመኘው። የጥቁር ገበያ ምንዛሬ የዋጋ መረጃን በተመለከተ ዛሬ አዳሩን እጅግ በከፍተኛ ሁኔታ ጭማሪ አሳይቶ ጣራ ነክቷል። የምንዛሬ ዋጋ የ14 ሀገራትን አስደምጣችኋለሁ። እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ ተጋብዛችኋል። የአሜሪካን ዶላር፣ የሳዑዲ አረቢያን ሪያል እንዲሁም ዩናይትድ አረብ ኤሚሬትስ ዲርሃም፣ የባህሬን ዲናር፣ ጆርዳን ዲናር፣ ኦማን ሪያል እንዲሁም የኩዌት ዲናር፣ ዩሮ፣ ፓውንድ፣ ስዊዝ ፍራንክ፣ ካናዳን ዶላር፣ የአውስትራሊያን ዶላር፣ ቻይና ዩዋን እንዲሁም የቱርኪ ሊሬ ይገኙበታል። በከፍተኛ ሁኔታ ጭማሪ አሳይቷል። በስንት እየተዘረዘረ ይገኛል እነግራችኋለሁ። በቀዳሚነት የምናየው የአሜሪካን ዶላርን በተመለከተ ነው። የባንኮች የምንዛሬ ዋጋን በተመለከተ የባንኮች ምንዛሬም ጭማሪ አሳይቷል። ነገር ግን በዚህኛው መረጃችን የምንነጋገረው የጥቁር ገበያን ነው። የባንኮችን ምንዛሬና የጥቁር ገበያ ምንዛሬን በኋላ በኢትዮጵያ አቆጣጠር ከምሽቱ 1 ሰዓት አካባቢ ቪዲዮ እለቅላችኋለሁ። ያን ቪዲዮ መከታተልና ማድመጥ ትችላላችሁ። ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ እንዳስነበበው ከሆነ 100 የአሜሪካን ዶላር 16306 ብር እንደሚሸጥና አንድ የአሜሪካን ዶላር አዳሩን እጅግ በከፍተኛ ሁኔታ ጭማሪ አሳይቶ 163 ብር ከ06 ሳንቲም እየተሸጠ እንደሚገኝ በሀገራችን ኢትዮጵያ ያለውን የጥቁር ገበያውና የጥቁር ገበያ መረጃ የሚዘግበው ድረገጽ ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ አስነብቧል። ለዚህ ቻናል አዲስ ከሆናችሁ ዌልካም፣ ሰብስክራይብ አድርጉ፣ የደወል ምልክቱን ተጫኑ፣ ቪዲዮአችን ላይክ አድርጉ። ደግነት ለራስ ነው፣ ለወዳጅ ዘመዶ ሼር አድርጉ። ምን እንጨምር፣ ምን እንቀንስ፣ ምን እናስተካክል ኮሜንት ላይ አስቀምጡልን። በመቀጠል ዩሮን እናስከትላለን። 100 ዩሮ ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ እንዳስነበበው ከሆነ አዳሩን ከፍተኛ የሆነ ጭማሪ አሳይቶ 19346 ብር እንደሚሸጥና 1 ዩሮ 193 ብር ከ46 ሳንቲም እንደሚሸጥ የወጣው መረጃ ያመለክታል። ስዊዝ ፍራንክን እናስከትላለን። 100 የስዊዝ ፍራንክ ወቅታዊ ጥቁር ገበያ መረጃ እንደሚያመለክተው ከሆነ 20716 ብር እንደሚሸጥና አንድ የስዊዝ ፍራንክ 207 ብር ከ16 ሳንቲም እንደሚሸጥ፣ በዚህም ትላንትና ካደረስናችሁ መረጃ ጋር ሲነጻጸር በአሁኑ ከፍተኛ የሆነ ጭማሪ አሳይቷል። ከመቅጽበት በከፍተኛ ሁኔታ ጨምሯል። በመቀጠል የምናየው ካናዳን ዶላር በተመለከተ ነው። 100 ካናዳን ዶላር 11862 ብር እንደሚሸጥና አንድ ካናዳን ዶላር 118 ብር ከ62 ሳንቲም እንደሚሸጥ፣ በዚህም ትናንትና ካደረስናችሁ የጥቁር ገበያ መረጃ ጋር ሲነጻጸር በአሁኑ ከፍተኛ የሆነ ጭማሪ ማሳየቱን ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ አስነብቧል። የአውስትራሊያን ዶላር እናያለን። 100 የአውስትራሊያን ዶላር ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ እንዳስነበበው ከሆነ 10885 ብር እንደሚሸጥና አንድ የአውስትራሊያን ዶላር 108 ብር ከ85 ሳንቲም እንደሚሸጥ፣ በዚህም ትላንትና ካደረስናችሁ የአውስትራሊያን ዶላር ጋር ሲነጻጸር በአሁኑ በአንድ ቀን አዳር ከፍተኛ የሆነ ጭማሪ ማሳየቱን በሀገራችን ኢትዮጵያ ያለውን የጥቁር ገበያና የጥቁር ገበያ መረጃ የሚዘግበው ድረገጽ ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ አስነብቧል። በመቀጠል ወደ አረብ ሀገራት እንሸጋገርና ሳዑዲን እናገኛለን። 100 የሳዑዲ ሪያል 4350 ብር እንደሚሸጥና አንድ የሳዑዲ ሪያል 43 ብር ከ50 ሳንቲም እንደሚሸጥ፣ በዚህም ከትላንትናው መረጃ ጋር ሲነጻጸር በአሁኑ ጭማሪ አሳይቷል። ዩናይትድ አረብ ኤሚሬትስ ዲርሃምን እናስከትላለን። 100 የኢማራቶች ዲርሃም 4442 ብር እንደሚሸጥና አንድ የኢማራቶች ዲርሃም 44 ብር ከ42 ሳንቲም እንደሚሸጥ፣ በዚህም ከትላንትናው መረጃ ጋር ሲነጻጸር በዚህኛው መረጃ ወይንም ደግሞ አዳሩን ከፍተኛ የሆነ ጭማሪ ማሳየቱን ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ አስነብቧል። በመቀጠል በዓለማችን በምንዛሬ መጠኑ አንደኛ ደረጃ ላይ የተቀመጠችውና 100 ቅጠሏን እጅግ በከፍተኛ ሁኔታ ከሚያዘረዝሩ ሀገራት ቀዳሚውን ስፍራ ይዛ ተቀምጣለች ኩዌት። በዚህም 100 የኩዌት ዲናር 53437 ብር እንደሚሸጥና አንድ የኩዌት ዲናር 534 ብር ከ37 ሳንቲም እንደሚሸጥ ከትላንትናው ጥቁር ገበያ መረጃ ጋር ሲነጻጸር በአሁኑ ከፍተኛ የሆነ ጭማሪ ማሳየቱን የወጣው መረጃ ያመለክታል። በመቀጠል ፓውንድ ስተርሊንግ እናስከትላለን። 100 የፓውንድ ስተርሊንግ 22243 ብር እንደሚሸጥና አንድ የፓውንድ ስተርሊንግ 222 ብር ከ43 ሳንቲም እንደሚሸጥ የዕለተ ረቡዕ የጥቁር ገበያ የምንዛሬ መረጃ ያመለክታል። ዛሬ በኢትዮጵያ አቆጣጠር መስከረም 7 2018 በነጮች አቆጣጠር ሴፕቴምበር 17 2025 ዕለተ ረቡዕ ረፋድ ላይ እንገኛለን። በመቀጠል የቻይና ዩዋን እናስከትላለን።
100 የቻይና ዩሃን 2291 ብር እንደሚሸጥና 1 ዩሃን 22 ብር ከ91 ሳንቲም እንደሚሸጥ ነው የወጣው መረጃ የሚያመለክተው። በመቀጠል ቱርኪ ሊሬን እናያለን። 100 የቱርኪ ሊሬ 395 ብር እንደሚሸጥና 1 ሊሬ 3 ብር ከ95 ሳንቲም እየተሸጠ እንደሚገኝ በሀገራችን የኢትዮጵያ ያለውን የጥቁር ገበያ መረጃ የሚዘግበው ድረገጽ ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ አስነብቧል። በመቀጠል በዓለማችን በምንዛሬ መጠኗ ሁለተኛ ደረጃ ላይ የተቀመጠችውና 100 ቅጠሏን እጅግ በከፍተኛ ሁኔታ ከሚያዘረዝሩ ሀገራት ሁለተኛ ደረጃ ላይ ተቀምጣለች ባህሬን። በዚህ 100 የባህሬን ዲናር ትላንትና ካደረስናቸው የጥቁር ገበያ መረጃ ጋር ሲነጻጸር አዳሩን ከፍተኛ የሆነ ጭማሪ አሳይቶ 43260 ብር እንደሚሸጥና አንድ የባህሬን ዲናር 432 ብር ከ60 ሳንቲም እንደሚሸጥ ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ አስነብቧል። ወደ ጆርዳን አመራን። 100 የጆርዳን ዲናር ወቅታዊ የጥቁር ገበያ መረጃ እንደሚያመለክተው ከሆነ 22992 ብር እንደሚሸጥና አንድ የጆርዳን ዲናር 229 ብር ከ92 ሳንቲም እንደሚሸጥ በዚህም ትናንትና ካደረስናችሁ የጥቁር ገበያ መረጃ ጋር ሲነጻጸር አዳሩን ከፍተኛ የሆነ ጭማሪ አሳይቷል። በመቀጠል በዓለማችን በምንዛሬ መጠኗ ሶስተኛ ደረጃ ላይ የተቀመጠችውና 100 ቅጠሏን እጅግ በከፍተኛ ሁኔታ ከሚያዘረዝሩ ሀገራት ሶስተኛውን ቦታ ይዛ ተቀምጣለች ኦማን። በዚህም 100 የኦማን ሪያል 42366 ብር እንደሚሸጥና አንድ የኦማን ሪያል 423 ብር ከ66 ሳንቲም እንደሚሸጥ በዚህም ሙሉ የ14 ሀገራት የጥቁር ገበያ መረጃ አዳሪውን ከፍተኛ የሆነ ጭማሪ ማሳየቱን ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ አስነብቧል። ቪዲዮአችን ላይክ አድርጉ። አዲስ ከሆናችሁ ሰብስክራይብ ያደረጋችሁ የደወል ምልክቱን በመጫን ተቀላቀሉ። ለሀገራችን ሰላም መልካሙን ተመኘን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።